ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱን አጫጭርና ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ ስፔን የዓለም ዋንጫ ድሏን በደመቀ ሁኔታ እያከበረች ነው። ይሁን እንጂ በሽልማት ስነ ስርዓቱ ወቅት ፕሬዚዳንት ትራምፕ በስቴጁ ላይ ለረጅም ጊዜ ሳይወርዱ በመቆየታቸው ታላቅ መነጋገሪያ ሆነዋል። ይህንን በዝርዝር እንመለስበታለን። ወደ ሌላኛው መረጃችን ስናልፍ በሆሊውድ ታሪክ ትልቁ የቢሊዮን ዶላሮች ውህደት በካሊፎርኒያ ፍርድ ቤት በጊዜያዊነት ታግዷል። የፓራማውንትና የዋርነር ብሮስ ካምፓኒዎች መዋሃድ በነፃ ገበያውና በፖለቲካው አየር ላይ ከፍተኛ ፍርሃትን ፈጥሯል። ይህንን በተመለከተ ዘርዘር ያለ መረጃ ይኖረናል። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች አጫጭር ሰበር መረጃዎች ትሰማላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ እያልን አሁን ወደ መጀመሪያው መረጃችን አልፋለን። ስፔን የዓለም ዋንጫ ድሏን በደመቀ ሁኔታ እያከበረች ነው። ይሁን እንጂ በሽልማቱ ስነ ስርዓት ወቅት ፕሬዚዳንት ትራምፕ በስቴጅ ላይ ለረጅም ጊዜ በመቆየታቸው አሁንም አዲስ አጀንዳ ሆኗል። የስፔን ብሔራዊ ቡድን ለ2026ቱን የዓለም ዋንጫ ፍጻሜ አርጀንቲናን 1-0 በማሸነፍ በታሪኩ ሁለተኛውን የዓለም ዋንጫ ከተቀዳጀ በኋላ በመላው አገሪቱ የሚገኙ ጎዳናዎች በታላቅ ደስታና ጭፈራ ተሞልተዋል። በተለይም በባርሴሎና ታሪካዊው ጎርቲ ኳርተር መንገዶች ላይ ነዋሪዎች ሰኞ ዕለት የቡድናቸውን ድል በከፍተኛ ደስታ ስሜት ሲያከብሩ ውለዋል። ይሁን እንጂ በኒው ጀርሲ ስታዲየም በተካሄደው የዋንጫ ሽልማት ስነ ስርዓት ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስቴጁ ላይ ከተጫዋቾቹ ጋር ለረጅም ጊዜ መቆየታቸው በአድናቂዎች ዘንድ የተለየ ስሜትና መደናገጥን ፈጥሯል። ፕሬዝዳንት ትራምፕ ከፊፋው ፕሬዝዳንት ጆኒ አልፋንቲኖ ጋር በመሆን ዋንጫውን ለማስረከብ ወደ ስቴጁ ከወጡ በኋላ ተጫዋቾቹ ዋንጫውን ከፍ አድርገው ለፎቶ በሚሰበሰቡበት ወቅት ከስፔን ተጫዋቾች ጎን ሳይለዩ ፈገግ ብለው በማጨብጨብ ቆይተዋል። የፊፋው ኃላፊ አልፋንቲኖ ለስለስ ባለ ሁኔታ ወደ ጎን እንዲሉ ለማድረግ ቢሞክሩም ፕሬዚዳንት ትራምፕ ግን ቦታቸውን ሳይለቁ አብረው ፎቶግራፍ ለመነሳት ረጅም ደቂቃ ቆይተዋል። ይህ ክስተት በባርሴሎና ነዋሪዎች ዘንድ የተለያዩ ስሜቶችን አስተናግዷል። የባርሴሎና ነዋሪ የሆነው ሮጀር የተባለው ወጣት ለዜና ማሰራጫው በሰጠው አስተያየት በአጠቃላይ እዚህ ስፔን ውስጥ በትራምፕ ፖሊሲዎች ጋር በተያያዘ በርካታ ልዩነቶች አሉ። ነገር ግን የዓለም ዋንጫ አዘጋጅ ሀገር መሪያቸው እንደመሆኑ በስቴጅ ላይ መገኘቱ የተለመደ ነው ብሏል። አክሎም በፈገግታ ይህ ክስተት ለጂኦፖለቲካው ጥሩ ይመስለኛል፣ ምክንያቱም ትራምፕ ስፔን እንድታሸንፍ አይፈልግም ነበር፣ አሁን ግን ድሉን በአይኑ አይቷል ሲል ተናግሯል። በሌላ በኩል በርካታ ደጋፊዎች በፕሬዝዳንቱ ድርጊት ደስተኛ አልነበሩም። አንድ ስሙ እንዲገለጽ ያልፈለገ ወጣት ደጋፊ ድርጊቱ አክብሮት ማጉደል ነው ብሏል። ይህ ታላቅ የደስታ ወቅት የተጫዋቾች የስልጠና አባላቱና የቡድኑ ብቻ ሊሆን ይገባ ነበር ብሏል። እሱ ግን ድባቡን አበላሽቶታል ሲል ቅሬታውን ገልጿል። ዳሚያኖ የተባለ ሌላ ደጋፊ በበኩሉ በጣም የሚያሳዝን ነው፣ ለምን የሌሎችን ንብረት ለመስረቅ ወይንም ራስን ለማሳየት ትሞክራለህ? ተጫዋቾቹ በራሳቸው መንገድ እንዲያከብሩ መተው ነበረበት። የዓለም ዋንጫን በእጅ ጨብጠሃል፣ እሱ በቂ ነበር በማለት ተናግሯል። ምንም እንኳን የፕሬዝዳንት ትራምፕ በስቴጅ ላይ መቆየት ጥቂት ቅሬታዎችን ቢፈጥርም ስፔናውያን ግን በታሪካዊ ድላቸው መፈንጠዛቸውን ቀጥለዋል። ከታዳጊው ኮከብ ላሚን ያማል የትውልድ ቀዬ ሮካ ፎንዳ ጀምሮ ደጋፊዎች ጨዋታው ሲጠናቀቅ አየሩን በርችት ሲያደምቁት አድረዋል። በተጨማሪም የብሔራዊ ቡድኑ በርካታ ተጫዋቾች በሚጫወቱበት ባርሴሎና ከተማ የሚገኘው ካታሎያን ፕላዛ በሺዎች የሚቆጠሩ ደጋፊዎች ሲጨፍሩና ሲዘምሩ አድረዋል። የሀገሪቱ የስፖርት ባለስልጣናት እንደገለጹት ደግሞ የቡድኑን ክፍት አውቶቡስ የድል ሰልፍ ለመመልከትና ዋንጫውን በቅርበት ለማየት በዋና ከተማዋ ማድሪድ እስከ 1 ሚሊዮን የሚደርስ ሰው አደባባይ ይወጣል ተብሎ ይጠበቃል ብለዋል። ወደ ሌላኛው መረጃችን ስናቀና በሆሊውድ ታሪክ ትልቁ ውህደት በሕግ መታገዱ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኗል። በአሜሪካ የካሊፎርኒያ ፍርድ ቤት ዳኛ አራሴሊ ማርቲኔዝ የፓራማውንትና የዋርነር ብሮስ ኩባንያዎችን ውህደት ለ14 ቀናት የሚያግድ ጊዜያዊ ትዕዛዝ አስተላልፈዋል። ይህ የታቀደው የቢሊዮን ዶላሮች ግዙፍ ውህደት ሁለቱን ታዋቂ የፊልም ስቱዲዮዎች፣ ሁለቱን የኦንላይን ቪዲዮ ማሰራጫዎች ማለትም ፓራማውንት ፕላስ እና ኤችቢኦ ማክስ እንዲሁም እንደ ሲቢኤስ እና ሲኤንኤን ያሉ ትልልቅ የዜና ማዕከላትን በቴክኖሎጂ ቢሊዮነሩ ላሪ ኤሊሰን ልጅ በሆነው በዴቪድ ኤሊሰን ቁጥጥር ስር የሚያወጣ ነበር። ይህንን ውህደት በዋናነት የካሊፎርኒያ አቃቢ ሕግ ሮብ ቦንታ ከሌሎች 9 የአሜሪካ ክፍለ ሀገራት ጋር በመሆን በነፃ ገበያ ሕግን ይጥሳል ሲሉ በሕግ ተቃውመውታል። አቃቢ ሕጉ በፍርድ ቤቱ ባቀረቡት አቤቱታ እነዚህ ሁለት የሆሊውድ ግዙፍ ኩባንያዎች ከተዋሃዱ በፊልምና በቴሌቪዥን ዘርፍ ላይ ያለው ነፃ ገበያ ውድድር ሙሉ በሙሉ ይጠፋል ብለዋል። ይህም የፊልም ትኬትና የኬብል ቴሌቪዥን ዋጋ
እንዲሁም የይዘት ጥራትና ተመልካቾች የሚያገኟቸው የአማራጭ ፊልሞች ቁጥር በእጅጉ እንዲቀንስ ያደርጋል ብለዋል። በሌላ በኩል ፓራማውንት የቀረቡበትን ክስ አጥብቆ አስተባብሏል። የኩባንያው ተወካዮች የቀረበው ክስ የአሁኑን የነፃ ገበያ ሁኔታ ያላገናዘበና በሕግም ሆነ በእውነታ ላይ ያልተመሰረተ ነው ሲሉ አጣጥለውታል። ይሁን እንጂ የፓራማውንት አመራሮች ውህደቱን በፍጥነት ለማጠናቀቅ በትልቅ ስጋትና ሩጫ ላይ ይገኛሉ። ምክንያቱም ኩባንያው ውህደቱን እስከ መስከረም ወር መጨረሻ ድረስ ካላጠናቀቀ ለዋርነር ብሮስ ባለአክሲዮኖች በየሩብ ዓመቱ ከ$6 ሚሊዮን በላይ የቅጣት ክፍያ ለመክፈል በመስማማቱ ነው። ይህ ውህደት ከየስቴቶቹ ክስ በተጨማሪም ከባድ ተቃውሞ ገጥሞታል። የአሜሪካን የፊልም ጸሐፊዎች ማህበር ውህደቱን የአባላቱን ደሞዝ ያወርዳል፣ የሥራ ዕድልን ያጠባል ሲል የራሱን ክስ መስርቷል። በተጨማሪም የአውሮፓ ህብረትና የእንግሊዝ መንግስት ባለስልጣናት የመገናኛ ብዙሃን በአንድ አካል ስር መጠቃለል አደገኛ ነው በሚል ጉዳዩን በስጋት እየመረመሩት ይገኛሉ። በተጨማሪም ጉዳዩ የፖለቲካ መነጋገሪያ ሆኗል። የዴቪድ ኤሊሰን አባት ላሪ ኤሊሰን የፕሬዝዳንት ዶናልድ ትራምፕ የቅርብ ጓደኛ ሲሆኑ ትራምፕ በቅርቡ ኤሊሰን በሲኤንኤን አሰራር ላይ ለውጥ እንዲያደርጉ በይፋ ጠይቀው ነበር። ቀደም ሲል ወጣቱ ዴቪድ ኤሊሰን በሲቢኤስ ኒውስ የዜና ክፍል ላይ ትልልቅ የመዋቅር ለውጦች ማድረግ መጀመሩ የሚታወስ ሲሆን የመጨረሻው የፍርድ ቤት ውሳኔ እስኪሰጥ ድረስ የሆሊውድና የሚዲያው ዓለም በፍርሃትና በጉጉት ውሳኔውን እየጠበቁ ይገኛሉ። ወደ አጫጭር ሰበር መረጃዎቻችን ስናልፍ በቅድሚያ የምታደምጡት መረጃ ሞሮኮዊ ዝርያ ያለው አብዱራሂም ፋቂር በጣሊያን ፖሊስ ቁጥጥር ስር ያለ ህይወቱ አልፏል። በቁጥጥር ስር በነበረበት ወቅት የሞቱን የመጨረሻ ጊዜያት የሚያሳይ ቪዲዮ ይፋ በመሆኑ በመላው አገሪቱ ታላቅ ተቃውሞ የተቀሰቀሰ ሲሆን እንዲሁም በፖሊስ አያያዝ ላይ ከባድ ጥያቄን አስነስቷል። ወደ ሌላኛው መረጃችን ስናቀና በኢራን የሚደገፈው የየመን ቡድን ሀውቲ በሳውዲ አረቢያ ላይ የባህር ላይ እገዳ ለመጣል በይፋ አዝቷል። ለዚህ ከባድ ስጋት ምላሽ ለመስጠት በሳውዲ አረቢያ የሚመራው በየመን ውስጥ የሚንቀሳቀሰው ወታደራዊ ጥምረት ስትራቴጂካዊ ጠቀሜታ ባለው ቀይ ባህር ውስጥ የሚንቀሳቀሱ መርከቦችን ለመጠበቅ ቆራጥ እርምጃዎችን መውሰዱን አስታውቋል። ወደ ሌላኛው መረጃችን ስናቀና የትራምፕ አስተዳደር በአንዳንድ የካናዳ ዕቃዎች ላይ አዲስ 50% ታሪፍ ለመጣል ዝቷል። ይህ እርምጃ ካናዳ የአሜሪካን አልኮል መኪናዎችንና የወተት ተዋጽኦችን ተገቢ ባልሆነ መንገድ እየያዘች ነው የሚል ክስ የመጣ ሲሆን ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን የንግድ ውጥረት የበለጠ ያባብሰዋል ተብሎ ይጠበቃል። ይህም ወደ አዲስ የንግድ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት አለ። በመጨረሻም ስካይፎል የተሰኘው የዩክሬን መከላከያ ቴክኖሎጂ ኩባንያ አዲስ የረጅም ርቀት የጥቃት መሳሪያ በተሳካ ሁኔታ አምርቷል። ይህ መሳሪያ በአሁኑ ወቅት በሩሲያ ላይ በሚደረጉ ወታደራዊ ዘመቻዎች ውስጥ እየተሞከረ ሲሆን ይህ መሳሪያ በሞስኮ ውስጥ ከፍተኛ ውድመትንና የሎጂስቲክ ችግሮችን እያስከተለ መጥቷል። ለአሁን ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች መረጃዎች ተመልሰን እንመጣለን። እስከዛው በያላችሁበት በሰላም ዋሉ።